ዛሬ ደግሞ የምናየው የሱካር በሽታ የሚያመጡብን 5 ነገሮች። የሱካር በሽታ በነገራችን ላይ በሁለት ይከፈላል። የመጀመሪያው አይነትና የሁለተኛው አይነት ተብሎ ማለት ነው። እንደ ቻይና ስሪት አንደኛና ሁለተኛ የሚባልም ነገር አለው እና ዛሬ ደግሞ የምናየው ሁለተኛውን አይነት ብዙ ችግር የሚያመጣው ሁለተኛው አይነት ስለሆነ የምናየው ሁለተኛ አይነቱን ነው ማለት ነው። እና ሊያመጡብን የሚችሉ 5 ነገሮች አሉ። ሁለተኛ አይነት የሱካር በሽታ አንደኛውና የመጀመሪያው እድሜ ነው። እድሜያችን ከ45 የሚበልጥ ከሆነ በቃ ሰውነታችን እያረጀም እየመጣ ስለሆነ ይጫወቱበታል ነው የምልህ። እድሜያችን ከ45 ከበለጠ ይህንን የሱካር በሽታ የማግኘት እድላችን እጅግ በጣም ከፍ ይላል። ሁለተኛው ደግሞ ከቤተሰብ ከሚተላለፉ አሰቃቂ የሆኑ በሽታዎች አንደኛው የሱካር በሽታ ነው። የሱካር በሽታም ሆኖ ሁለተኛው አይነት የሱካር በሽታ ማለት ነው። እናም ከቤተሰቦቻችን እናት፣ አባት እንደዚህ አይነት በሽታ ካላቸው እኛም የማግኘት እድላችን በዛው መጠን ከፍ ይላል ማለት ነው። ሶስተኛው ደግሞ በእርግዝና ወቅት የሚመጣ የደም ግፊት። ሴቶች እርጉዝ ሲሆኑ አብዛኛው ጊዜ ደም ግፊታቸው ከፍ ይላል ከጽንሱ ጋር በተያያዘ ማለት ነው። እናም ይሄ ነገር የሁለተኛውን የሱካር በሽታ የማግኘት እድላቸውን ከፍ ያደርገዋል። አራተኛው ደግሞ ውፍረት ነው። ስንወፍር በነገራችን ላይ በጣም ብዙ የልብ ችግሮችና የተለያዩ ችግሮች ያጋጥሙናል። ከዚህ ውስጥም አንዱ የሱካር በሽታ ነው ማለት ነው። አምስተኛው ደግሞ እና የመጨረሻው እንቅስቃሴ መቀነስ እሱም በጣም ብዙ ችግሮች የሚያመጣብን ሲሆን አንደኛው የሱካር በሽታ ሁለተኛው አይነት የሱካር በሽታ እንዲይዘን ያደርጋል ማለት ነው። እናም እነዚህን 5 ነገሮች እያወቃችሁና እየተጠነቀቃችሁ ለማለት ነው። ደህና ሁኑልኝ።